ሰላም ሰላም እንዴት ናችሁ? ከትላንት የቀጠለ ሀሳብ ይዤላችሁ መጥቼ ነው። እንዴት ናችሁ? ትላንት እንደነገርኳችሁ ዛሬ በአበበ ቢቂላ ስቴዲየም ከጠዋት 2 ሰዓት ጀምሮ ደማቅ የሆነ የኳስ ሜዳ ካፕ ውድድር ተካሂዶ ነበረ። በዚህም ውድድር ላይ በርካታ እንግዶች፣ በርካታ ተመልካቾች፣ የአካባቢው ነዋሪዎች እና ወጣቶች ተገኝተዋል። በጣም ደስ የሚል ነበረ። ያልተገኛችሁት የሚያስቆጭ አጋጣሚ ነው ለማለት አስቤ ነው። በእለቱ የክብር እንግዳ ሆነው የተገኙት ኃይሌ ኳሴ፣ ያው ታውቁታላችሁ፣ ሃይከናችን ነው የአካባቢያችን። አሚቲ ከሊፋ ሌላኛው ሃይከናችንን እና አካባቢያችን መጠሪያ ብራንዳችን ናቸው። ሌላ ጃምቦ እና ሌሎችም የክብር እንግዶች ተገኝተውበታል። በእለቱ ውድድሩን ለማድመቅ ምስጋና የተደረገ እያደመቁ ያሉ ደግሞ ከበስተጀርባ ሆነው በአካልም በአቅምም ሲያግዙ የነበሩት ዮዮካር፣ ጃፋር መጽሐፍት፣ ዊዝደም የጥርስ ክሊኒክ እና ሌሎች ቡድኑን የሚወዱትና የሚደግፉ ወዳጆቻችን ደግፈውት ነበርና ይህንን በማመስገን እንዲሁም ደግሞ ታሪካዊ የሚያደርገውን በዚህ በኳስ ሜዳ ዙሪያ በርካታ ተጫዋቾች በህይወት አሁን ላይ የሌሉ እነሱን የህሊና ጸሎት በማድረግና በማሰብ ደስ የሚል የመክፈቻ ፕሮግራም ነበር የተደረገው። ያለፉትን በአጸደ ገነት እንዲያኖራቸው የህሊና ጸሎት ተደርጎ ፕሮግራሙ ተጀምሯል። በ4 ምድብ የተደለደለ መሆኑን ነግሬያችሁ ነበረ። ስለዚህ ከዚህ በመቀጠል ውድድሩ ተጀምሮ ነበር። በ4 ተከፍሎ ምድብ 1 ከምድብ 3 ጋር ተገናኝተው ነበረ። ምድብ 1 ኳስ ሜዳ 1 ጎል አግብቶ መሳለሚያ ምድብ 3 ደግሞ 4 ጎል አግብቶ 4-1 በሆነ ውጤት ተጠናቋል። ከዚህም በተጨማሪ ምድብ 2 ላይ የተደለደሉት ደግሞ ሞቢልና ጠቅላይ ቢሮ ነበሩ። ሞቢል 1 ጠቅላይ ቢሮ 0 በመሆን የዕለቱ ውድድር ተጠናቋል። ቀጣይ ውድድር ቀጣይ ሳምንት የሚሆን ይሆናል። ቀኑን እንደደረሰን ሪፖርቱ የምናሳወቃችሁ ይሆናል። ለዛሬ ይሄንን ይመስላል። ፕሮግራሙ ላይ ሌሎቻችሁ ያልተገኛችሁ በፍቅር እንደምትጠብቁንና ሳምንት በሁለተኛው ዙር ውድድር እንደምንገናኝ ተስፋ አድርጋለሁ። እስከዛ ድረስ ሰላም።